አሰላሙ አለይኩም የተከበራችሁ ተመልካቾቻችን፣ የሞት ቅርበት በስድስት ደረጃዎች ውስጥ ያልፋል። የመጀመሪያው ደረጃ በዚህ ቀን የሰውየው ህይወት የሚያከትምበት የተሰጠው ጊዜም የሚያበቃበት ቀን ነው። አላህ መላእክቶቹን እንዲወርዱና ነፍሱን እንዲይዙ ያዛቸዋል። የሚያሳዝነው ግን ይህንን ቀን ማንም አያውቀውም። ሲቀርበው እንኳ ሰውየው ዛሬ የመጨረሻው ቀን እንደሆነ እንኳ አያውቅም። ሞት እየቀረበው መሆኑን ባያውቅ እንኳ ለውጡ ግን በሰውነቱ ውስጥ ይሰማዋል። በአማኙ ልብ ውስጥ ሰላም ይወርዳል። ኃጢአተኛው ግን በደረቱ ላይ ከባድ ጫና ይሰማዋል። በዚህ ደረጃ ላይ እያለ ሰይጣኖችና መጥፎ ጂኖች መላእክቶቹ ሲወርዱ ያያሉ። ግን ሰዎች ይህንን ትዕይንት አያዩም። ይህ ደረጃም በቁርአን ላይ ተጠቅሷል። የዓለማቱ ጌታ ኃያሉ አላህ በሱራ አልበቀራ ላይ እንዲህ ይላል፣ በእርሱም ውስጥ ወደ አላህ የምትመለሱባትንና ከዚያም እነርሱ የማይበድሉ ሲሆኑ ነፍስ ሁሉ የሰራችውን ሥራ የምትሞላበትን ቀን ተጠንቀቁ ይላል። ከዛም ሁለተኛው ደረጃ ይመጣል። ነፍስ ቀስ በቀስ የምትያዝበት ደረጃ ነው። ይህ ደረጃ ነፍሱ ከእግሩ ሶል ወይም ውስጠኛው ክፍል መነሳት መውጣት ትጀምራለች። ከዛም በቁርጭምጭምቱ፣ በጉልበቱ፣ በሆዱ፣ በእምብርቱና በደረቱ ውስጥ ታልፋለች። ታራኪ በመባል የሚታወቀው ቦታ እስክትደርስ ድረስ። እዚህ ደረጃ ላይ ሰውየው በጣም ከባድ የሆነ ድካምና ረፍት የለሽነት ስሜትና ሊሸከመው የማይችለው ክብደት በላዩ ላይ ሲጫነው ይሰማዋል። ይህም ሆኖ ነፍሱ እየተለየችው እንደሆነ ግን ገና አያውቅም። አላሁ አክበር። ከዛም ሶስተኛው ደረጃ ይጀምራል። ይህም በቁርአን ላይ በሱራ አልቂያማ ላይ ተገልጿል። የዓለማቱ ጌታ ኃያሉ አላህ እንዲህ ይላል፣ ነፍስ የአንገት አጥንቶቹ ብሬዎቹ በደረሰች ጊዜ አሻሪው ማን ነው በተባለም ጊዜ ህመምተኛው እርሱ የሰፈረበት ነገር ከዚህ ዓለም መለየት መሆኑን ባረጋገጠም ጊዜ ባትም በባት በተጣበቀች ጊዜ በዚያ ቀን መነዳቱ ወደ ጌታ ፍርድ ነው። እዚህ ደረጃ ላይ የቤተሰቦቹ አባላቶችና በቅርቡ ያሉት የህመምተኛውን ሁኔታ ሲመለከቱ ሐኪም ጥሩ በማለት ይጮኻሉ። አምቡላንስ አምጡ፣ ወደ ድንገተኛ ክፍል እያጣደፉ ይወስዱታል። ሌሎቹም በላዩ ላይ ቁርአን ይቀራሉ። ሆኖም በመሞት ላይ ያለው ሰው ወደ ህይወት እንደሚመለስ በዚህ ጊዜም ተስፋ ያደርጋል። ነፍሱ እየወጣች መሆኑን አምኖ ለመቀበል እምቢ ይላል። ልተርፍ እችላለሁ የሚል ተስፋን በውስጡ ይይዛል። ግን አላህ ባትም በባት በተጣበቀች ጊዜ ሞት የመጨረሻው መሆኑን አውጇል። ከእግሩ የተነሳችው ነፍስ የአንገት አጥንቱ ጋር ትደርስና በዛ ትጠመዳለች። ከሰውነቱ ውስጥ ያላትን ጉዞዋን መጨረሷን ምልክት ትሰጣለች። ከዚህም ወደ አራተኛው ደረጃ እንሸጋገራለን። ይህም የሞት የመጨረሻው ደረጃ ነው። ለሰው ልጅ በጣም አስቸጋሪው ደረጃ ነው። በዚህ ጊዜ አይኑን የጋረደው መጋረጃ ይወገዳል። በዙሪያው ያሉትን መላእክቶች ያያል። እነዚህ ቅጽበት ድረስ መላእክቶችንም ይሁን የማይታዩ ነገሮችን በዚህ መጋረጃ ሳቢያ ማየት አይችልም ነበረ። ከዚህ ደረጃ በኋላ ግን ሁሉንም ነገር በግልጽ ይመለከታል። የዛኛው ዓለም እይታ ይጀምራል። ይህንን በተመለከተ አላህ ሱብሓነሁ ወተዓላ በሱራ አልቃፍ ላይ እንዲህ ይላል፣ ከዚህ ነገር በእርግጥ በዝንጋቴ ውስጥ ነበርክ፣ ሽፋንህንም ካንተ ላይ ገለጥንልህ፣ ስለዚህ ዛሬ አይንህ ስለታም ነው ይባላል። በተጨማሪም አላህ በሱራ ዋቂዓ ላይ እንዲህ ይላል፣ ነፍስ ጉሮሮንም በደረሰች ጊዜ እናንተ ያን ጊዜ የምታዩ ስትሆኑ እኛም ግን አታዩም እንጂ ከእናንተ ይልቅ ወደ እርሱ የቀረብን ስንሆን። ይህ አንቀጽ የሚገልጸው ለመሞት በሚያጣጥረው ሰው ዙሪያ ያሉ ሰዎችን ነው። እርሱ የሚያየውን እናንተ ማየት አትችሉም። ምናልባትም የአላህን እዝነት እያየ ይሆናል። ኃጢአተኛ ከሆነም የአላህን ቁጣና ቅጣት ያያል። ለዛ ነው አንዳንድ ጊዜ እየሞተ ያለ ሰው አንድ ነገር ላይ አተኩሮ ሲያይ የምናየው። በሰው ልጅ ህይወት ውስጥ ከባዱ ቅጽበት ነፍሱ በምትወጣ ጊዜ የሚያሳልፈው ነው። በዛ ቅጽበት ሁሉንም የአላህን ቃል ኪዳኖችና ማስጠንቀቂያዎች ከአይኑ ፊት ያያቸዋል። መላእክቶችን ዕድሜ ዘመኑን የሰራቸውን ሥራዎቹን ፊቱ ቁልጭ ብለው ይታዩታል። በዛ ሁኔታ ውስጥ ሆኖ የሞት ፈተናውን ይጀምራል። ሰይጣን ይገባና ስለ እምነቱ ጥርጣሬ ይፈጥርበታል። ስለ አላህ፣ ስለ ነቢዩ ሰለላሁ ዐለይሂ ወሰለም፣ ስለ ሃይማኖት፣ ስለ ቁርአንም ጥርጣሬ እንዲኖረው ያደርገዋል። ሰይጣን በመሞት ላይ ያለው ሰው ይህንን ዓለም ከሃዲ ሆኖ ለቆ እንዲሄድ ለማድረግ ኃይሉን ሁሉ አሟጦ ይጠቀማል። ምክንያቱም ይህ የመጨረሻ ዕድሉ ስለሆነ። በዛ ጊዜ ሰይጣን ይህ የሰውየው የመጨረሻ ቅጽበት መሆኑን እርግጠኛ ስለሚሆን በዚህ ጊዜ በስህተት ሊመራው ካልቻለ ሌላ ዕድል ሊኖረው እንደማያገኝ ጠንቅቆ ያውቃል።
ምንም እንኳ በሰውየው ዙሪያ ያሉት ሰዎች ሊገነዘቡት ባይችሉም የሞት መላኢካው መቅረቡን ግን ሰይጣን ያውቃል። ስለዚህ ሰይጣን እጅግ ጠንካራውንና የመጨረሻውን ጥቃቱን ይፈጽማል በመሞት ላይ ያለውን ሰው በስተት ለመምራት። ለዚህ ነው ቁርአን በተና በአላህ እንድንጠለል የሚያዝን። በሱራ አልሙእሚኑን ላይ አላህ እንዲህ ሲል ያዛል፣ በልም ጌታዬ ሆይ ከሰይጣናት ጉትጎታዎች በአንተ እጠበቃለሁ፣ በአንተም ጌታዬ ሆይ በነገሮቼ ወደ እኔ ከመጣዳቸው እጠበቃለሁ። ሕይወታችሁን በኢስላም መሠረት ከኖራችሁ ለአላህም ለመልእክተኛውም ፍቅር በልባችሁ ካለህ ይህንን ዓለም በእምነት ትሰናበታላችሁ። በመጨረሻው የሞት ቅጽበት ሰይጣን የቅርብ ዘመድን ቅርጽ ይዞ ይመጣል። አባትን፣ እናትን ወይም አጎትን ቀድመው የሞቱትን ሰዎች ቅርጽ ይዞ ሰውየውን ይቀርበዋል። ከፊቱም ይመጣና ጎላ ባለ ድምፅ እኔ ካንተ በፊት ነው የሞትኩት፣ ኢስላም እውነት አለመሆኑን ታውቃለህ፣ ነቢዩ እውነተኛ ሃይማኖትን ይዘው አልመጡም፣ ካድ ይሉታል። በዚህ መንገድ እየደጋገሙ እየሞተ ያለው ሰው ላይ ጫና ያደርጉበታል። ይህም ትዕይንት በቁርአን ላይ ተገለጿል። በሱራ አልሐሸር ላይ አላህ እንዲህ ይላል፣ እንደ ሰይጣን ብጤ ለሰውየው ካድ ባለው ጊዜና በካደም ጊዜ እኔ ካንተ ንጹሕ ነኝ፣ እኔ አላህን የዓለማትን ጌታ እፈራለሁ እንዳለው ነው በማለት ጠቅሶታል። ከዛም አምስተኛው ደረጃ ላይ የሞት መላኢካው አዝራኢል ዓለይሂ ሰላም ይመጣል። በዚህ ደረጃ ላይ ነፍስ የጀነት ወይም የጀሃነም መሆኗን በግልጽ ትገነዘባለች። የሥራዋን ውጤት የመጨረሻዋን ዕጣ ፈንታዋንም ታውቃለች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህንን ደረጃ በዝርዝር ገልጸውታል። በተለይ በኃጢአት ለሚኖሩትና አላህ ጋር ያለ ንስሐ ለሚገናኙት አላህ በሱራ አናዚያት ላይ ነፍስን በኃይል አውጪዎች በሆኑት በቀስታ መምዘዝን መዛዦች በሆኑት መላእክት እምላለሁ ይላል። በጀሃነም ውስጥ የመላእክቶች ቡድን የእሳት ከፈንን አዘጋጅተው ኃጢአተኛዋን ነፍስ በኃይል ይዟታል። ሌላ በሱራ ሙሐመድ ላይ ባለ አንቀጽ ውስጥ ይህንን አስፈሪ ቅጽበት ይገልጸዋል። መላእክትም ፊቶቻቸውንና ጀርባዎቻቸውን የሚመቱ ሲሆኑ በገደሏቸው ጊዜ ሁኔታቸው እንዴት ይሆናል በማለት ከዚህ በኋላ ስድስተኛው ደረጃ ይመጣል። በዚህ ደረጃ ላይ ነፍስ ጫፍ ትደርሳለች፣ ለመሄድ ትዘጋጃለች። በሰውየው አፍና የአፍንጫ ቀዳዳ ጋር ትደርሳለች። ለአዝራኤል ዓለይሂ ሰላም እጇን ለመስጠት ትዘጋጃለች። ኃጢአተኛ ነፍስ ከሆነች አዝራኤል ዓለይሂ ሰላም አንቺ መጥፎ ነፍስ ወደ እሳቱና ወደ ጌታሽ ቁጣ ውጪ ይላታል። ውስጧ ይጠቁርና እንዲህ ስትል ትጮኻለች፣ ጌታዬ ሆይ ወደ ምድረ ዓለሙ መልሱኝ፣ በተውኩት ነገር በጎን ሥራ ልሠራ ከጅላለሁና። ሱራ አልሙእሚኑን። አላሁ አክበር። አላህም ግን እንዲህ ሲል ይመልስላታል፣ ይህን ከማለት ይከልከል፣ እርሱ ተናጋሪዋ የሆነች ከንቱ ቃል ናት። ከፊታቸውም እስከሚቀሰቀሱበት ቀን ድረስ ግርዶ አለ። በዛው በሱራ አልሙእሚኑን ላይ ነው እንዲህ የሚለው። አላህ በተጨማሪም እንዲህ ይላል በሱራ ቃፍ ላይ የሞትን መከራ እውነቱን ነገር ታመጣለች። ሰው ሆይ ያ ከእርሱ ትሸሸው የነበርከው ነው ይባላል። በተጨማሪም አላህ በሱራ አልጁምዓ ላይ እንዲህ ይላል፣ ያ ከእርሱ የምትሸሹት ሞት እርሱ በእርግጥ አግኛችሁ ነው። ከዚያም ሩቁንና ቅርቡን አዋቂ ወደ ሆነው ጌታ ትመለሳላችሁ፣ ትሰሩትንም የነበራችሁትን ሁሉ ይነግራችኋል። የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በአንድ ወቅት ሞትን ለምን እንፈራዋለን ተብለው ተጠይቀው ነበረ። እርሳቸውም ሲመልሱ ምክንያቱም ይህን ዓለማችሁን ገንብታችሁ አኼራችሁን ደግሞ አበላሻችሁ። ሞትን የሚያስታውስ ሰው ዘወትር ለአኼራው ለዛኛው ዓለሙ ይዘጋጃል አሉ። ለዛ ነው የአላህ መልእክተኛ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሁልጊዜም የደስታ አጥፊ የሆነውን ሞትን አስታውሱ ያሉት።